በኦሮሚያ ክልል የፈንታሌ ወረዳ የሀገር ሽማግሌዎችና ነዋሪዎች በወቅታዊ ጉዳይ ዙሪያ በመተሃራ ከተማ ውይይት አድርገዋል። በውይይቱ ነዋሪዎቹ በአካባቢያቸው የሚታዩትን የመልካም አስተዳደር ችግሮችና የወጣቶች የሥራ አጥነት ችግር መኖሩን አንስተዋል። የአካባቢያቸውን ሰላም ለመጠበቅ እንደሚሰሩም ነዋሪዎቹ ገልጸዋል። የፈንታሌ ወረዳ የሀገር ሽማግሌዎችና ነዋሪዎች ችግር ፈጣሪዎችን ከመጠቆምና ለሕግ አሳልፎ ከመስጠት ጀምሮ የወረዳውን ሰላም ለማስጠበቅ ያደረጉትን ከፍተኛ አስተዋጽኦ ምስጋና ተችሮታል። ነዋሪዎቹም ስራቸው ቀጣይ እንደሚሆኑም ተናግረዋል።